እግሯን ሰብሬ ካላስቀመጥኳት መቼም ልብ የምትገዛ ይመስል የሰጠው 2 ቀናቶች ዛሬ ምሽት ያበቃሉ። የኔ ድንቅ ፍጥረት ምን አባቴ ላርግሽ? የሚገባሽ ከሆነ አዎ ከዚህ በኋላ ባለጌና መረን የወጡ ጓደኞቿ ጋር ባደውይ ደስተኛ ነኝ። እሺ የቤት ሰራተኝነት እየሰራው መኖር እችላለሁ። ምን ማለት ነው? ሄሎ እና ሰብቷል ያልከኝ ነው? እባክሽን ሳራ እኔ ከእናት የሚመጣውን መከራ እንኳን መቋቋም ከብዶኛል። በዛ ላይ ደግሞ ከስቲቭ ጋር የነበረው ነገር የሱ ጥፋት ነበር። እኔ ምንም ነገር አላደረኩኝም። አሁን ደግሞ ግንኙነታችን ሙሉ በሙሉ ተቋርጧል። ታዲያ ግንኙነታችሁ ካቆመ ስለሱ ምን አግብቶሽ ነው ከበቀል ጨዋታ እንዳወጣ የምትጠይቂ? ማንም ሰው እኮ ሌላ ሰው ሲጎዳ ደስ አይለውም። እሱ ለእንደናንተ አይነቶቹ ደጉ ሳምሬ ነው እንጂ ኩሯ ሳራ ጋር ይሰራ። ሳራ ጋር የሚሰራ ህግ አይኑ ላጠፋ አይኑ ነጥፋ፣ ግራ ጉንጭን ለመታ ቀይ መንገጋውን አውልቅለት የሚል ነው። እባክሽን ሳራ እባክሽን ልለምንሽ እባክሽ። ምን ይቅርታ አላደርግም እኮ አላልኩሽም። ይልቅ የምታለቅሽበት ሂጂና ዛል። ከዚህ በላይ መንከራተት አልፈልግም። እባክሽን እኔ ግን ቆይ ለምንድን ነው ስቃይ እንደዚህ የሚበዛው? እና ስለ ሴትዮዋ ምን አሰባችሁ? ዛሬ የሆነ ነገር ማድረግ አለብን። ዛሬማ በቃ ግድ ነው። ወደ ቤቱ ሄደን እናወራታለን። እስኪ እንግዲህ ምን ይሆናል ማለት እንዴት ነሽ? እንዴት ነሽ? አለሁልሽ እኮ አሁን እኮ ከነስጢፍ ጋር ስላንቺ እያወራን ነበር። የት ሆነሽ ነው? እማዬ ያንን መጽሐፍ ለሳራ እንድሰጣት ነግራኝ ነበር ከቤት ያወጣሁት። እና ሰጠሻት? አዎ ሰጥቻታለሁ። ጥሩ። እሺ አሁን የት ነሽ? ወደ ቤት መመለስ ፈርቼ መንገድ ላይ ነኝ ያለሁት። ከትምህርት ቤት ስንወጣ ማስቲካ ምናምን። ሄሎ ብሌን የት ነው ያለሽው? እሺ አይሰማሽም? የት ነው ያለሽው አሁን? ሄሎ ወይኔ ታግታለሽ መሰለኝ። አረ እንድረስላት በቃ። አሎ ስቲፍዬ እንዴት ነህ? ነኝ። ምን ነበር? ያው እንደ አንድ ጥሩ መምህር የሰጠው የቤት ስራ ምን ላይ እንደደረሰ ለማወቅ ነው የደወልኩት። የሰጠው 2 ቀናቶች ዛሬ ምሽት ያበቃሉ። የምትፈልጊው መጽሐፍ እጅሽ ላይ ገባ አይደል እንዴ? ሌላ ምን ፈልግሽ ታዲያ? ረጋ በል እንጂ ስቲፍ። ከመጽሐፉ በተጨማሪ እኮ ብዙ ጉዳዮች አሉ። የምን ጉዳይ ነው ያለኝ? ምንድን ነው የምትወር? እሺ አሁን የት ሄደች ይባላል? እኔም ግራ የገባኝ እሱ ነው። የስልኳን መዘጋት አስደንጋጭ ነው።
ወይ እናትየዋ ጋር እንደውል እንዴ? እንደዛ ካደረግንማ ራሳችንን ማስበላት ነው። እና ወይ ለፖሊስ እናመልክት እንዴ? እንግዲህ ያንተን የጭቅጭቅ እንዲበዛ ከፈለክ አለመስራት ትችላለህ። እኔ ሳራ ምንም ነገር ከማድረግ በፊት ቀድሜ ያስጠንቅቄ ነው። መልካም ቀን። በፈጣሪ ስም ምን አይነት ነገር ነው? ለፖሊስ እኮ ለማመልከት የተሟሉ ነገሮች ናቸው። ማን ይውሰዳት ማን ሳናቅ ስልኳ ዝግ ስለሆነ ብቻ። ቆይ እሷን በድብቅ የሚከታተላት ሰው ነበር እንዴ? መቼ ጠፋል? ልጅቷ እንደው ለማት የተፈጠረች ናት። እኔ ግን የሚመስለኝ እናቷ ወይ ደግሞ ሳራ ይመስሉኛል። የነቦት ይወሰድ ሄሎ፣ ልጄ እንደለመድሽው ወሰድሻት? ደህና ነኝ እግዚአብሔር ይመስገን። እርሶ እንዴት ኖት? እኔ ማሾፊያሽ አይደለሁም። በይሳት ተዋረጂ ልጄን ወደ ቤቷ ቶሎ መልሻት። አንቺ ሴት የዋነሽ መሰለኝ። ብሌን በጠፋች ቁጥር እኔ ጋር የምትፈልጊያት። ቆይ እኔ ፖሊስ ጣቢያ ነኝ እንዴ? ወይስ የተጠፋፉ ድርጅቶች አፋላጊ ነኝ? እና ብሌን እኔ ጋር የለችም እያልሽ ነው? የሚገባሽ ከሆነ አዎ። ከዚህ በኋላ ባለጌና መረን የወጡ ጓደኞቿ ጋር ባደውይ ደስተኛ ነኝ። እሺ የብሌን እናት ነው እንደዚህ የምታናግረው? ታዲያ ክብር ካልወደደላት ምን ላድርጋት? ብሌን ናት። ሄሎ ብሌንዬ፣ እንዴ የት መጣው? እሺ በቃ መጣን። እሺ መጣው። እሺ ቢሊየኔር እንዴት ነህ? ሳሪና ሳርነት የኔ ድንቅ ፍጥረት። መቼም አጥጋቢ ሪፖርት መኖር አለበት። ምን ጥያቄ አለው? እንኳን ላንቺ ለኔ ውድ ፍጥረት ለማንም ቢሆን ይደረጋል እንዴ? እና ተሳክቷል እያልከኝ ነው? ያው 100% ነዋ። መቼም ያደረሳችሁበት ጉዳት የለም አይደል? ምንም አላደረግናትም። መጣች፣ የሚጠበቅባትን ፈጸመች፣ ሄደች በቃ። ኦኬ፣ ወያያችሁ ወይም የሚያጠራጥር ነገር ተፈጥሯል እንዴ? ሳሪና ሳርነት የኔ ድንቅ ፍጥረት። ምንም ጥርጥር አይግባሽ የኔ ውድ፣ ስራው እንደምትፈልጊው ተሰርቷል። ብቻ በቅርቡ ተገናኝተን ምርጥ የፍቅር ፊልም እያየን ደስታችንን እንድናጣጥም ነው የምፈልገው። እንዴ ምን ጥርጥር አለው? እንገናኛለን። ደግሞ ግድ ነው ማለትሽ። አውቃለሁ የኔ ውድ ፍጥረት። ላቭ ዩ ባይ። እሺ ቻው። የት ጠፍተሽ ነው ብለንዬ? ቅድም ስንመጣ የተሰወረሽ ነው። አላቅም ይሉኝ፣ ምንም የማስታውሰው ነገር የለም። ብቻ ግን እንኳን ተረፍሽ በሉኝ። ምን ነው አደጋ ነበር እንዴ? ሰዎች ናቸው ወሰዱሽ? እስቲ እረፍት ስጧት መጀመሪያ።
አሁን እየመሸ ስለሆነ ማደሪያ እንፈልግላት። ታዲያ ምን ችግር አለው? ታዲያ እኛ ጋር ታድራለች። ኖ ኖ ኖ ኖ፣ አሁንም አስድጋሚ ስተታት ስሪ። ሌላ ቦታ ነው መደበቅ ያለባት። እሺ በቃ አሁን ስለኔ አትጨነቁ። አሁን ግን የቤት ሰራተኛ የሚያገናኝ ደላላም ቢሆን አገናኙ። የቤት ሰራተኝነት እየሰራው መኖር እችላለሁ። አሁን ስለሱ ማሰብ የለብሽም። እያመሸ ስለሆነ አንዳችን ጋር ታድሪና ስለወደፊቱ ደግሞ ቀጣይ እናስባለን። እኛ ጋር ለምን አትመጪም? ከሲስተር ጋር ታድሪያለሽ። አልፈልግም ስቲቭ፣ ሌላ መዘዝ ማምጣት አልፈልግም። አዎ ያንተ ቤትማ መሆን የለበትም። አንተ ካመጣባት መዘዝ መቻገገመችና ነው አንተ ቤት የምታድረው። ምን ማለት ነው? አረ እባካችሁ እያመሸ ነው። ለጸቡ በኋላ ትደርሳላችሁ። አሁን ልጅቷን እናሳርፋት። በቃ እኛ ጋር ታድራለች። እኔና እናቴ ብቻ ነን ያለ። እንግዲህ ሲመጡ የሚተኙበት ፍራሽ ስላለ እኛ ጋር ማደር ትችላለች። አመሰግናለሁ ዳኒ፣ ግን እኔ በቃሽ ብሌንዬ፣ አሁን ከዚህ ሰዓት በኋላ መግደርደር አያስፈልግም። መቼስ እዛሽ ሴጣን ጋር ተመልሰሽ ከምትሄጂ የትም ብታድሪ ነው የሚሻልሽ። አደራህን ታደርሺ። አይን እሷ ሊመጣል የተፈቀደ አይደለም። በሉ በቃ እንንቀሳቀስ፣ ሰዓት የለንም። እሺ በቃ ደህና ደሩ። እሺ በቃ ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎት ትንሽ ቆይተው ይደውሉ። ዛሬማ እንደለመደችው ትቅርና መቼም አለቃት። ቤቷን ከተወቹ እንደሆነ ቆይታለች። እግሯን ሰብሬ ካላስቀመጥኳት መቼም ልብ የምትገዛ ይመስል። ቆይ ምን ያጎደልኩባት ነገር ኖሮ ነው? ምን ከልክያት ነው? ትምህርቷ እንደሆነ ትማራለች። ምግቧን አላሳጣኋት። ለምንድን ነው በጓደኞቹ የፊት ጭራቅ መስዬ የምታየው? ቴሌግራም ላይ ግቢ። ምን አባቴ ላድርግሽ? አንቺ ልጅ ምን አባቴ ላድርግሽ? ወይኔ ጉዴ! ወይኔ ጉዴ! ወይኔ ቅሌት! ወይኔ ቅሌት! ምን አባቴ ላድርግሽ?